ሰላም እንዴት ናችሁ? እንግዲህ ትናንትና ቅዳሜ እንደተናገርኩት ዛሬ እሁድ አሰራሩን ስለ ጂሜል ፋርመር ቦት ማለት ነው አሳያችኋለሁ ብዬ ነበረ። ትናንትና 26 USDT ሳወጣ አሳይቻችሁ ነበር። ስለዚህ አሰራሩ እንዴት ነው የሚለውን ደግሞ በዚህ ቪዲዮ አሳያችኋለሁ። ሁላችሁም ሳብስክራይብ፣ ላይክ አድርጉ። በመጀመሪያ ቴሌግራም ቦቱን ስታርት ታደርጋላችሁ በመሰጣችሁ ሊንክ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ሬጂስተር ኒው አካውንት የሚላል እሱን ክሊክ ስታደርጉት ኢሜል ክሬት እንድታደርጉ ነው የሚሰጣችሁ ማለት ነው። ከ0.14 እስከ $0.17 ነው የሚከፍላችሁ ማለት ነው። ፈርስት ኔም ይሰጣችኋል። ለምሳሌ እኔ እንደምታዩት እዚህ ጋር አለ። ኢሜል ይሰጣችኋል፣ ፓስዋርድ ይሰጣችኋል። በዚህ መሰረት ነው ኢንስትራክሽኑ ጠብቃችሁ። እኔ አንድ ባንድ አሳያችኋለሁ። ተከታተሉ። ሳብስክራይብ፣ ላይክ እንዳትረሱ ማለት ነው። ከዛ መጨረሻ ላይ ደን ታረጋላችሁ መጣችሁ ማለት ነው። እንደምታዩት ስክሪኑ ላይ ካልፈለጋችሁ ደግሞ ይህንን ታስክ ካንስል ማድረግ ትችላላችሁ። ሬጂስትሬሽን ወይም አሰራሩ ማወቅ ከፈለጋችሁ ሀው ቱ ክሬት የሚለውን መንካት ትችላላችሁ። ስለዚህ ጂሜል ክሬት ለማድረግ ሴቲንጋችሁ ላይ ሞባይል ትሄዱና አካውንት ኤንድ ባክአፕ የሚለውን ትነካላችሁ። ከዛ ማኔጅ አካውንት የሚለውን ከዛ አድ አካውንት የሚለውን ትጫናላችሁ። ከዛ ብዙ አይነት አለ። እኛ የምንፈልገው የጎግል ኢሜል ስለሆነ ጎግል የሚለውን ነው የምትመርጡ ማለት ነው። እሱን ከመረጣችሁ በኋላ ክሬት አካውንት የሚል አለ። እኔ የምመርጠው ፎር ማይ ቢዝነስ የሚል አለ። እሱን ክሊክ አደርጋለሁ። ፈርስት ኔም ኮፒ ያደርጋችሁትን እዚህ ጋር ታስገባላችሁ። ላስት ኔም ስላልሰጠ እንደምታዩት እሱ እንዳለ ብቻ የምታስገቡ። ላስት ኔሙን ዘለዋለን። ዴይትም በርዝ ዴት ምናምን አልሰጠንም። እሱንም ደስ ባላችሁት፣ ነገር ግን የቅርብ እንዳይሆን 1990 ምናምን አድርጋችሁ በፈረንጆች ትሞላላችሁ። ከዛ እዚህ ጋር ክሬት ዩር ጂሜል አድሬስ የሚለው ከስተም የሆነ የራሳችሁ ነው የምታስገቡ። በዚህ ጋር ኢሜል ይሰጣችኋል። ዶት ጂሜል የሚለውን ሳይሆን እሱን ስትጫኑ ኮፒ ያደርግላችኋል አውቶማቲካሊ። እሱን ታስገባላችሁ። ከዛ ኔክስት ነው የምትሉት ማለት ነው። ከዛ ፓስዋርድ ደግሞ ራሱ ይሰጣችኋል። እሱን ክሊክ በማድረግ አውቶማቲካሊ ኮፒ ያደርግላችኋል። ከዛ እሱንም ፔስት ታደርጋላችሁ ማለት ነው። ከዛ ኔክስት ትላላችሁ። አለቀ፣ ጨረሳችሁ። አሁን የመጀመሪያው እንደምታዩት። ከዛ አግሪ የሚለውን ወደ ታች ታደርጉና አግሪ ታደርጋላችሁ። ጨረሳችሁ ማለት ነው። አሁንም የቀረ ስቴፕ አለ ማለት ነው። እስከ መጨረሻው ተከታተሉ። እዚህ ጋር እንደምታዩት ያው አድ ሆኗል ማለት ነው። ክሬት ያደረግነው ኢሜል እንደምታዩት እዚህ ጋር ተቀምጧል። እንመለስና ወደ ቦቱ ደን የሚለውን እንጫናለን። ሶስት አማራጭ ይሰጠናል። ቱዌፌ ወይም ቱ ፋክተር ኦን የምናደርግ ከሆነ 0.17 ታገኛላችሁ ይላል። አለዛ ዝም ብላችሁ የምትጨርሱ ከሆነ ኮምፕሊት የምታደርጉ ከሆነ 0.14 ነው የሚለው። እኔ ይህንኛውን እመርጣለሁ። ከዛ ኮንፈርም ይለኛል። ድጋሚ ጫነዋለሁ። ከዛ ሪከቨሪ ኢሜል አድ አርግ ይለኛል። እንደምታዩት ማለት እሷን ኮፒ እናረጋትና ወደ ሲቲንግ እንሄዳለን። ሲቲንግ ላይ ክሬት ያደረግነውን ኢሜል መርጥና ጉግል አካውንት የሚለውን ይጫናለን ማለት ነው። ማኔጅመንት ላይ ከዛ ፐርሰናል ኢንፎርሜሽን የሚለው ጋር ፐርሰናል ኢንፎርሜሽን ክሊክ እናደርገዋለን። ከዛ በኋላ ኢሜል የሚለውን ከዛ ውስጥ እንፈልግና ኢሜል የሚለውን ክሊክ ስናደርገው አድ ሪከቨሪ ኢሜል የሚል እናገኛለን ማለት ነው። አድ ሪከቨሪ ኢሜል የሚለውን ልክ እንደዚህ እንደምታዩት ክሊክ ስናደርገው ያንን ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን ማለት ነው። ኮፒ ካደረግን በኋላ ከዛ ሴቭ የሚለውን እንጫናለን። ሴቭ የሚለውን ከተጫነ በኋላ ቬሪፊኬሽን ኮድ ይጠይቀናል። ቬሪፊኬሽን ኮድ አናስገባም፣ ካንስል እንለዋለን። ጨረስን ማለት ነው። በቃ ጨረስን። አሁንም አንድ ስቴፕ ይቀራል። ጨርሰናል። ኢሜል ክሬት አድርገን ነገር ግን ሎግ አውት ማድረግ አለብን። ግን ከዛ በፊት መጣን ደን እንለዋለን ወደ ቦቱ። ከዛ ቼክ ይለናል። ግን ወደ ሲቲንግ ደን ሎግ አውት ማድረግ አለብን። ይህንን ክሬት ያደረግነውን ኢሜል ሪሙቭ ማድረግ አለብን። ቢፎር እንትካየ 3 ቀን ይቆይብናል። ሆልድ ብሎ ሆኖ ማለት ነው። እዛ 0.14 ይሰጠናል። እንደምታይ ሎግ አውት አድርጉ ይለናል። 3 ቀን ምንጊዜም የሰራችሁት ይቆያል። ሆልዱ ነው። ከዛ ሪሙቭ ሲቲንግ ላይ ገብተን ክሬት ያደረግነውን ኢሜል ሪሙቭ እናደርገዋለን እንደምታዩት ማለት ነው። አለቀ፣ ጨረስን ማለት ነው። ባላንስ ቼክ ስናደርግ እንደምታዩ 0 ነው የሚለው፣ ግን ሆልድ ላይ 0.14 ይሆናል። ይህም ላይ ቬሪፊኬሽን ነው። 3 ቀን የግዴታ ሆልድ ላይ ይቆያል ማለት ከዛ ከ3 ቀን በኋላ ይገባል ማለት ነው። ይሄ ምንም ጥርጥር የለውም። እኔ ከዚህ በፊት በተደጋጋሚ ኦልሞስት ከ1 ዓመት በፊት ምናምን አውጥቼበታለሁ። ትናንትና ደግሞ ወደ 26 USDT ሳወጣ አሳይቻቸዋለሁ ማለት። ስለዚህ በዚህ መሰረት የደጋገማችሁ ሞከር ነው ማለት ነው። ጥያቄ የሚሆነው ምንድነው? ኢሜል 2 ጊዜ ክሬት ስታደርጉ በአንድ ስልክ ማለት ነው ሊፈቅድላችሁ ይችላል እስከ 2ም እስከ 3ም። ነገር ግን 3ኛ ምናምን ክሬት ስታደርጉ ስልክ ቁጥር አስገቡ ይላችኋል ጉግል ማለት ነው። ስለዚህ በጣም አስቸጋሪ ነው የሚሆነው። ስለዚህ ለዚህ መፍትሄው ምንድነው? እኔ ብዙ ነገር ሪሰርች አድርጌያለሁ። ጉግል በጣም ሴኪዩር ነው። አይፒ በመቃየር ፍላይት ሞድ በማለት ምናምን ብትሞክሩ ራሱ ከባድ ነው። እኔ ራሱ ሞክሬ ኋላ ስልክ ቁጥር ጠይቆኛል 2 ክሬት ካረኩ በኋላ ማለት ነው። ወደ 0.29 USDT ካገኘው በኋላ ሚኒመም ዊዝድሮ በጣም ትንሽ ነው። በተለያየ አማራጭ ማውጣት ትችላላችሁ። ኦልሞስት ከ0.01 ጀምሮ ራሱ ማውጣት ትችላላችሁ። ስለዚህ እኔ ያሰብኩት ምንድነው ሪፈር በማድረግ ነው። ለመጀመሪያ ጊዜ ሪፈር ስታደርጉ 0.17 USDT ታገኛላችሁ። በእናንተ የገባው ሰው
ለአንድ ወር ያክል ማለት ነው 0.17 ይሆናል። ከዛ በሁለተኛው ወር 0.017 እየሆነ ይሄዳል ማለት ነው። ለአንድ ወር 0.17 በአንድ ሰው ታገኛላችሁ ማለት ነው። ይህ ማለት አሪፍ ነው። ያ ሰውዬ በእናንተ ገብቶ ኢሜል ክሬት ሲያደርግ ኢሜል ክሬት ባደረገ ቁጥር እነዛ ሰዎች ማለት ነው ታገኛላችሁ ማለት ነው። አንድ ይሄ መጠቀም ነው። የተወሰነም ቢሆን እንደዚህ አይነት ሲስተም መጠቀም ነው። አሁን ያገኘሁት ይሄ ነው። ከዛ በቀር በተለያየ ሲስተም አይፒ በመቀየር ስልክ በመቀየር ስልክ ቁጥር ራሱ በመቀየር ብትከፍቱ ጉግል በጣም ሴኪዩር ስለሆነ የስልካችሁን ዲቫይስ ሃርድዌር ሁሉ በመከታተል ባን ሊያደርግባችሁ ይችላል። እንዲሁም ሁሉንም ጉግል አካውንታችሁንም ሁሉ ሉዝ ልታደርጉ ስለምትችሉ ጥንቃቄ አድርጉ። ይሄን አትሞክሩ። ነገር ግን ሪፈራሉና አሁን 2 ኢሜል ምናምን ክሬት አድርጋችሁ ሰዎችን በመጋበዝ በዋነኝነት ሰዎችን በመጋበዝ ነው። ይሄ በዚህ ምክንያት የተወሰነ ማግኘት ትችላላችሁ ማለት ነው። በተረፈ ሌላ አሪፍ የሆነ ኦንላይን ኤርኒንግ እንድታገኙ እና ትክክለኛውን ነገሮች መረጃዎችን ለማግኘት ይህን ቻናል ሳብስክራይብ አድርጉ። ላይክ ማድረግ እንዳትረሱ። ሀሳባችሁን ኮሜንት ላይ ግለጹ። ሌላ የተለያየ ሀሳብ ካላችሁ። በተረፈ መልካም ጊዜ ቻው።